ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማር የምትፈልጉ ወይም ልጆቻችሁን ማስተማር የምትፈልጉ ማለትም በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያ አማራጮች እናስተምራለን። ከስር ባለው ስልክ ይደውሉ፣ ሀሎ ይበሉ፣ ይማሩ። የምናስተምረው የትምህርት አይነትም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች በማስተማር ላይ እንገኛለን። ከስር ባለው ስልክ ይደውሉ፣ ሀሎ ይበሉ፣ ይማሩ። ባለፈው ክፍለ ጊዜያችን የተለያዩ ቃላትን አረፍተ ነገር እየመሰረትን አይተናል። ለምሳሌ ልቤ በደስታ ተሞላ፣ አትክልት እወዳለሁ፣ ጎበዝ ተማሪ እወዳለሁ፣ መልካምነት ለራስ ነው። አንቺ የዓለም ውብ ነሽ፣ ዛሬ ብዙ ስራ አለኝ፣ በተስፋ ጠንካራ ሁን፣ ህይወት ምርጫ ነው። እነዚህን የመሳሰሉ አረፍተ ነገሮች የመሰረትን አይተናል። ዛሬም ይዤላችሁ የመጣሁት የተለያዩ ቃላት ስብስብ አረፍተ ነገር እየመሰረትን እናያለን። ተከታተሉኝ። ወደ ቪዲዮ ልውሰዳችሁ። ቪዲዮውን ከመጀመራችሁ በፊት ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። አረፍተ ነገር ማለት የቃላት ስብስብ ናቸው። ቃላት የፊደል ስብስብ እንደሆኑት ሁሉ አረፍተ ነገርም የቃላት ስብስብ ነው። ስለዚህ በተለያዩ ቃላት የተለያዩ አረፍተ ነገርን እንመሰርታለን ማለት ነው። እዚህ ላይ ወደ ቪዲዮ ልውሰዳችሁ፣ ተከታተሉኝ። ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ይችን አለሙ ወደ ቤቱ ሄደ። አለሙ ወደ ቤቱ ሄደ። አለሙ ወደ ቤቱ ሄደ። አለሙ አንድ ቃል ነው። ወደ አንድ ቃል ነው። ቤቱ አንድ ቃል ነው። ሄደ አንድ ቃል ነው። የቃላቱ ስብስብ ምን ይመሰርታል? አረፍተ ነገር ይመሰርታል። ይቺ አበበ ይላል። ይህ በሶ፣ ይህ በላ። በአንድ ላይ ምን ይላል? አበበ በሶ በላ። አበበ በሶ በላ። በጣም አሪፍ። ይቺ ጎበዝ፣ ይቺ ተማሪ፣ ይቺ የቤት፣ ይቺ ስራ፣ ይቺ ይሰራል። በጣም አሪፍ። በአንድ ላይ ጎበዝ የሚለው አንድ ቃል ነው። ተማሪ የሚለው አንድ ቃል ነው። የቤት የሚለው አንድ ቃል ነው። ስራ አንድ ቃል ነው። ይሰራል። በአንድ ላይ ምን ይሆናል? ጎበዝ ተማሪ የቤት ስራ ይሰራል ይሆናል። ጎበዝ ተማሪ የቤት ስራ ይሰራል። በጣም አሪፍ። ይቺ አልማዝ፣ ይቺ ተማሪ፣ ይቺ ናት። በአንድ ላይ ምን ይሆናል? አልማዝ ተማሪ ናት። አልማዝ ተማሪ ናት። አልማዝ የሚለው አንድ ቃል ወይም አንድ ስም ነው። ተማሪ የሚለውም በተመሳሳይ ናት አንድ ቃል ነው። በአንድ ላይ አልማዝ ተማሪ ናት። አልማዝ ተማሪ እንደሆነች የገለጸ ነው ማለት ነው። አልማዝ ተማሪ ናት። በጣም አሪፍ። ይቺ ዛሬም ነገም ተማሪ እወዳለሁ። ዛሬም አንድ ቃል ነው። ነገም አንድ ቃል ነው። ተማሪ አንድ ቃል ነው። እወዳለሁ አንድ ቃል ነው። የቃላቶች ስብስብ ምን ይመሰርታል? አረፍተ ነገር። ዛሬም ነገም ተማሪ እወዳለሁ። እወዳለሁ። እቺ ዛሬ፣ እቺ ብዙ፣ እቺ ቦታ፣ እቺ እሄዳለሁ። እሄዳለሁ። ዛሬ ብዙ ቦታ እሄዳለሁ። ዛሬ ብዙ ቦታ እሄዳለሁ። ዛሬ የሚለው አንድ ቃል ነው። ብዙ የራሱ ነው። ቦታ አንድ ቃል ነው። እሄዳለሁ አንድ ቃል ነው። በአንድ ላይ ዛሬ ብዙ ቦታ እሄዳለሁ። እሄዳለሁ። በጣም አሪፍ። ይችን አልማዝ፣ ይችን እና፣ ይችን አስቴር፣ ይችን ጓደኛ፣ ይችን ናቸው። አልማዝ የሚለው አንድ ስም ወይም አንድ ቃል ነው። እና የሚለውን በተመሳሳይ፣ አስቴር የሚለው አንድ ቃል ወይም አንድ ስም ነው። ጓደኛ የሚለውን በተመሳሳይ ናቸው። አልማዝ እና አስቴር ጓደኛ ናቸው። ጓደኛ ናቸው። በጣም አሪፍ። እቺ
ሙዚቃ እቺ እወዳለሁ። ሙዚቃ እወዳለሁ። ሙዚቃ የሚለው አንድ ቃል ነው። እወዳለሁ የሚለው አንድ ቃል ነው። በአንድ ላይ ሙዚቃ እወዳለሁ። ሙዚቃ እወዳለሁ። በጣም አሪፍ፣ በጣም አሪፍ። ሙዚቃ እወዳለሁ። በጣም አሪፍ። እነዚህን የተለያዩ ቃላት በአንድ ላይ በማድረግ አረፍተ ነገር መስርተናል። ለምሳሌ አለሙ እጅ ወደ እጅ ቤቱ እጅ ሄደ። በአንድ ላይ አለሙ ወደ ቤቱ ሄደ የሚለውን አረፍተ ነገር መስርተናል ማለት ነው። በዚህ መልኩ ዛሬ የተለያዩ ቃላትን በማሰባሰብ አረፍተ ነገር እየመሰረትን አይተናል። በሚቀጥለው በሌላ ክፍለ ጊዜ በሌላ ትምህርት እስከምንገናኝ በያላችሁበት መልካም ጊዜ ሰናይ ቆይታ እየተመኘሁላችሁ ከወዲሁ ተሰናበቱ። ባይ ባይ። በያላችሁበት ሰላማችሁ ይብዛ።